በአሜሪካ በዶናልድ ትራምፕ ምክንያት በተፈጠረ ጭቅጭቅ አንድ አባት ልጁን ገደለ። በቱርክ ከእስር ፍቃድ የወጣ አንድ ግለሰብ እናቱን፣ ሚስቱንና ልጁን ስለገደለ ግለሰብ አንድ መረጃ እናጋራችኋለን። ዶላርን በነፃነት የመያዝና የውጭ ሀገር ዘመድ የመላክ ፍቃድ ጉዳይም ይዘናል። አብራችሁን ሁኑ። አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደ ቢቢሲ ዘገባ በእንግሊዝ ሀገር እየተካሄደ ባለው የጓደኛሞች የፍርድ ቤት ምርመራ መሰረት አንዲት ወጣት እንግሊዛዊ ቴክሳስ ውስጥ የሚኖረው አባቷን ለመጠየቅ ሄዳ በፖለቲካዊ ጭቅጭቅ ምክንያት ተገድላለች። ተጎጂዋ የ23 ዓመት ሉሲ ሄርሰን በፋሽን ዘርፍ የምትሰራ ስትሆን ሉሲና አባቷ ክሪስ ሃርሰን በዶናልድ ትራምፕና በመሳሪያ ባለቤትነት ዙሪያ ከባድ ጭቅጭቅ ውስጥ ገብተው እንደነበረ በምርመራው ተገልጿል። ወደ አየር ማረፊያ ለመሄድ 30 ደቂቃ ሲቀራቸው አባት እጇን ይዞ ወደ መኝታ ቤት ከወሰዳት በኋላ በጥይት መቷታል። ሉሲ በደረቷ ላይ በደረሰባት ጉዳት ህይወቷም ሊያልፍ ችሏል። በምርመራው የታወቁ ነጥቦች የአይን እማኝ የሆነው የሉሲ ጓደኛ ሳም ሊትለር እንደገለጸው ሉሲ የአባቷን የጦር መሳሪያ ፍቅር፣ የፖለቲካ አቋም ታውቅ እንደነበረም ገልጿል። አባት ክሪስ ሃርሰን ከዚህ ቀደም በአልኮል ሱስ ተገዝቶ እንደነበረ የተገለጸ ሲሆን በወቅቱ ልጁን መትቶ የማይረባ ጩኸት ይጮህ እንደነበረም ገልጿል። በአሜሪካ የሚገኝ ታላቅ የዳኞች ቡድንም በአባት ላይ የወንጀል ክስ ላለመመስረት በመወሰኑ አባት አልታሰረም እየተባለም ይገኛል። ይሁን እንጂ በእንግሊዝ ሀገር የሞቷን መንስኤ ለማጣራት የቀጠለው ምርመራ አድላዊ ነው በሚል የአባትየው ጠበቆች ክርክር እያቀረቡም ይገኛሉ። እናት ሉሲን ለነገሮች የምትቆረቆርና ንቁ ሴት ነበረች በማለትም ገልጸዋታል። የምርመራው ውጤት በቀጣዩ ማክሰኞ ይጠናቀቃልም ተብሎ ይጠበቃል። በቱርክ ከእስር በፍቃድ የወጣ ሰው እናቱን፣ ሚስቱንና ልጁን ገደለ። በቱርክ መዲና አንካራ ውስጥ በእረፍት ላይ የነበረው እስረኛ የገዛ ቤተሰቦቹን አባላት በመግደል በራሱ ላይ እርምጃ በመውሰዱ ከፍተኛ ቁጣን ቀስቅሷል። ግለሰቡ እናቱን፣ ሚስቱንና ሴት ልጁን በጥይት ደብድቦ ከገደለ በኋላ ራሱን አጥፍቷል ሲሉ የሀገሪቱ መገናኛ ብዙሃን ዘግቧል። ግለሰቡ በማጭበርበርና በታጠቀ መሳሪያ በማስፈራራት ወንጀል ተፈርዶበት በእስር ላይ የነበረ ሲሆን በየካቲት ወር መጀመሪያ ላይ ለ11 ቀናት የሚቆይ ጊዜያዊ የፍቃድ እረፍት ተሰጥቶት ከእስር ወጥቶ ነበር። የሴቶች መብት ተሟጋች ድርጊቶቹ በድርጊት ክፉኛ ማዘናቸውን ገልጸው መንግስት እንዲህ አይነት አደገኛ እስረኛ በፍቃድ እንዲወጡ መፍቀዱን ኮንነውታል። ባለፈው ዓመት ብቻ 6 ሴቶች ከእስር ባመለጡ ወይም በፍቃድ በወጡ እስረኞች ተገለዋል ሲሉም በቁጣ ገልጿል። በ2025 ብቻ በቱርክ 294 ሴቶች በወንዶች ተገድለዋል። ከግድያዎች ውስጥ 35 በመቶ የሚሆኑት በባሎቻቸው የተፈጸሙ ሲሆን 57 በመቶ ደግሞ በጦር መሳሪያ የተፈጸሙ ናቸውም ተብሏል። የሴቶች መብት ተሟጋቾችም በአንካራ ከተማ የተቃውሞ ሰልፍ ጠርተዋል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያውን ይበልጥ ለማነቃቃት ግልጽኝነት ለመፍጠር በአጠቃላይ 19 ነጥቦች ያሉት አዲስ መመሪያ አውጥቷል። ዋና ዋናዎቹ ማሻሻያ እንደሚከተለውም ቀርቧል። ለግለሰቦችና ለቤተሰቦች የተሰጡ እፎይታ የገንዘብ ስጦታ፣ ኢትዮጵያን $3000 የሚደርስ ገንዘብ ለውጭ ሀገር ዘመዶቻቸው እገዛ እንዲውል መላክ የሚችሉበት ስርዓት ተፈቅዷል። ወደ ሀገር ውስጥ የሚገቡ ግለሰቦች የያዙትን ማንኛውም መጠን ያለው የውጭ ምንዛሬ ያለ ጉምሩክ ሰነድ በባንኮች ወይም በቢሮዎች ወደ ብር መቀየር ወይም ወደ ሂሳብ ለማስገባት ይችላል። ምንዛሬ ሂሳብ ያለው ሰው ለትዳር አጋሩና ለልጆቹ የትምህርት፣ የሕክምናና የጉዞ ወጪዎችን ከሂሳቡ መክፈልም ይችላል። የውጭ ምንዛሬ ቁጠባ ሂሳብ ለመክፈት ቀደም ሲል ለመጠየቅ የነበረው $100 ዝቅተኛ ተቀማጭ መስፈርትም ተነስቷል። ለባንኮች የውጭ ምንዛሬ ቢሮዎች የተሰጡት ስልጣኖች ዓለም አቀፍ ክፍያ ካርድ በባንኮች ለውጭ ምንዛሬ ሂሳቦች ባለቤቶች ለውጭ ሀገር ክፍያ ለኤሌክትሮኒክስ ግብይት የሚያገለግል ኢንተርናሽናል ካርድ ማዘጋጀትም ይችላሉ ተብሏል። ድርጅቶች ከውጭ የሚያመጡትን ብድር ለማጽደቅ ስልጣንን ሙሉ ለሙሉ ለንግድ ባንኮች እስከ $20,000 የሚደርስ ክፍያ ያለ ቪዛና አውሮፕላን ቲኬት ቅድመ ክፍያ ማከናወን እንዲችሉም ተፈቅዷል። አገልግሎት ላኪዎች የሚያገኙት የውጭ ምንዛሬ ያለምንም ጊዜ ገደብ በሬስቴሽን ሂሳቦች እንዲይዙም ተፈቅዷል። የውጭ ኢንቨስተሮች ያገኙት ትርፍ ወደ ውጭ ለመላክ በብሔራዊ ባንክ ማረጋገጫ መጠበቅ ሳያስፈልጋቸው በባንኮች በኩል ማከናወንም እንደሚችሉ ተገልጿል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን።